ለልጆቼ ከሐዘን ከመከራ መሻገሪያዎቼ ያጣሁትን ሁሉ ማስረሻ ፍቅሮቼ ያኔ ገና ድሮ ከጎኔ ሳትርቁ ከኔ ውጪ መኖር በፍጹም ሳታውቁ ለኔ እናታችሁ እጅጉን ለፍታችኋል። ስጋና ደማችሁ ለኔ ገብራችኋል። እኔ እንድከብርበት እናንተ ሞታችኋል። ብዙ ለፍታችኋል። ደስ የሚለው ነገር እንደዚህም ሆኖ ከኔ አትርቁም ነበር። ትንፋሽ ሙቀታችሁ ሁሉ ነገራችሁ እቅፌ ውስጥ ነበር። አትርቁኝም ነበር። ያን ሁሉ መከራ በላያችን ሲሆን ዝናብ ውሃ ሙሉ በጫንቃችን ሲረጥ ያኔ ትዝ አይላችሁ? ጸሎት መጸለያው በአንድ መሰብሰቢያ እጃችን አጥሮብን አዳራሽ ማሰሪያ በመንገድ በአስፋልት እየለመናችሁ ኑሮና ሕይወታችሁ ደምና አጥንታችሁን እየገበራችሁ መከራ ስቃዩ ቢዘንብባችሁ እንኳን ከቶ አትፉም ነበር ከጸሎቷ እንኳን ምትበሉት ብታጡ ቢጠፋ ምትጠጣ የኔ ፍቅር ነበር ቆዳችሁን ያጠግብ ጎሮሮን ያጠጣ ምንም ዝናብ ቢሆን ዶፉ ቢያስደነግር ከወይራው ዛፍ ስር ከቅዳሴ የሚቀር አንድ ሰው አልነበረም። ዛሬ ግን የላችሁ እጅግ ናፍቃችሁ ነው። ባሰብኳችሁ ቁጥር ይሄ እናት ወዴ ተረመሽልብኛል። ናፍቄያችሁ እኮ ነው። የልጅነት ተረናችሁ አጥቼው እኮ ነው። በላብና በወዝ የራሰው መልካችሁ ተርቤው እኮ ነው። በድንጋይ ሸከማ የሻከረ እጃችሁ ርቆኝ እኮ ነው። በሰላ ድምጻችሁ የምትዘምሩልኝ ያን ሙሉ ዝማሬ ከእጅዬው እኮ ነው እንደዚህ ነው። ያኔ ትናንትና ከጧት እስከ ማታ ደጄ ማላጣችሁ ዛሬ ተቀይሮ በራፍ ተሳልማችሁ ትመለሳላችሁ። ረሳችሁት እንዴ ገበና ጓዳዬ መቼ ሆነ ያለ እናንተ ያንን ሁሉ ችግር አብረን አሳልፈ የደስታችን ሰዓት ለምን ተለያየ? ዛሬ ላይ እኮ ያየለም ያ ሁሉ መከራው ሐሩሩ ማቁቷል ዝናቡ ማባራ ደጀ ሰላሜ ላይ እህል ሞልቶ ተርፏል። በአውደ ምሕረቱ ምእመን ተትረፍርፏል። የአዳራሹንማ ምን ብዬ ልናገር? የላባችሁን ዋጋ ያውቅላችኋል ሀገር። መጥታችሁ ብታዩት እንዴት አምሮበታል። በደጁ የሚሰሩ ውብ ስራዎች ሁሉ ይከወኑበታል። ብዙ የጥበብ ልጆች አፍርተንበታል። ታዲያ ግን መከራው አብቅቶልኝ ሳለ በልቤ ላይ ነቅሶ በሰፊው የሚታይ አንድ ጎደሎ አለ። እናንተ የላችሁ። አላሳዝናችሁ? ሌላው ይቅርና ያን ሁሉ መከራ አብረን አሳልፈን እኔ እናታችሁ አልናፍቃችሁም? እኔ ናፍቃችሁኛል። የቱም አይነት ነገር የእናንተን ፍቅር አልትካ ብሎኛል። ባረፉት ልጆቼ ያለቀስኩትን እንባ ገና እኮ አልደረቀም። እናንተ ጠፍታችሁ ድጋሚ ሳልክስ እኔ አላሳዝንም? ሌሊት በማህሌት ንፍቅ ብላችሁ ላያችሁ በመጣ እናንተ የላችሁ። አለመኖራችሁ እያየሁኝ እንኳን ጥበቃ አላቆምኩም። ቅዳሴ በመጣ ቅዳሴ የላችሁ። ጉባኤ በመጣ አላገኘኋችሁም። በአገልግሎት ንግሱ በመዝሙር ጥናቱ የእናንተን ድምጾች እሱም አልሰማሁም። አየኋችሁ የሚለኝ አንድ ሰው አላየሁም። ይህን ባሰብኩ ቁጥር በምሬት አለቀሱ። ቀሉኝ እንደነሱን የሚል ሐሳብ አሰበ። በጭስ በጥላሸት የጠቆረው ፊቴ ድካም የተጫነው የአይናት ጉልበቴ ጭሱ የጠገበው ኮሳት ቦታታው ቀሚሴ አስጠልቷቸው ይሆን? መከራ ስቃዩ በዛባቸው ይሆን? ዛሬ እኮ ያየለም ነጭ ለብሻለሁ። አሁን የሚጎድለኝ የእናንተ ፍቅር ነው። በጣም ናፍቃችሁኛል። እጅግ ርባችሁኛል። በትልቅ ርቀት ልለካው ማልችለው እጅግ ትልቅ ናፍቆት ነው በልቤ ያለው። እጠብቃለሁኝ እስከ መቼም ቢሆን መመለሻችሁ እንደው በጣም ሩቅ አይሆን። ደግሞ ናፍቃለሁ የምትመለሱበት ያቺን ቀን ደርሳልኝ የተከለለችው ፀሐይ ወጥታልኝ የደስታዬን እንባ በአራት መንታ ሳፈስ ይታየኛል። ይሄ ልቤ ደግሞ በደስታ ሲመታ ይሄ ሁሉ ሐሳቤ ሆኖ እንዳይቀርሁም እባካችሁ ኑልኝ እንኖር በሰላም። እስከዛ ድረስ ግን ናፍቄያችኋለሁ። ደጅ ላይ ቁጭ ብዬ በር እያየው እጠብቃችኋለሁ፣ እናፍቃችኋለሁ ይላል ደብዳቤዋ። ከኔ ከእናታችሁ የሚል ጽሑፍ አየሁ ደግሞ ከግርጌዋ። እውነትም ይህች እናት ልጆቿን ናፍቃለች። በልጆቿ መቅረት እጅጉን አዝናለች። ግን እንደዚህም ሆኖ ልጆቿ እንዲመጡ በጉጉት አድቃለች። እጅጉን ናፍቃለች። በመጡልኝ ብላ
በር እያየች ይህች እናት ናፍቃለች እባካችሁ ብሉላት። ወስብሐት ለእግዚአብሔር።